ሰላም የእግዚአብሔር ቤተሰቦች፣ የእግዚአብሔር ጸጋና ሰላም ይብዛላችሁ። ይህ ወርድ ሚዲያ ነው። ባለፈው ጊዜ እግዚአብሔር ስለ ፍጥረት ዓለም በፍጥረት ዓለም ውስጥ የሰራውን ስራ ስንመለከትና ስናጠና ነበር። እግዚአብሔር አምላክ በአንደኛ ቀን፣ በሁለተኛ ቀን፣ በሶስተኛ ቀን እና በአራተኛ በአምስተኛ ቀን ምንን ፈጠረ ብለን በስድስተኛው ቀን የሰው ልጅ እንደፈጠረ እየተመለከትን ነበር። ዛሬ ደግሞ እግዚአብሔር በዚህ በመጨረሻው የፍጥረት ስራ ውስጥ ፈጥሮ ያስቀመጠውን የሰው ልጅ በኤደን ገነት ከተቀመጠና ከኖረ በኋላ እንዴት ከኤደን ገነት ተባረረ፣ ለምን የሚለውን አብረን እናያለን። ዘፍጥረት ምዕራፍ 3 ሰው በመልካም እንዲኖር በኤደን ገነት እግዚአብሔር አኖረው ይላል። ኤደን ገነት ውስጥ እግዚአብሔር ምቹ ሁኔታዎችን ፈጥሮ በኤደን ገነት ውስጥ የበቀሉ ፍሬዎችን ሁሉ እንዲመገብ እግዚአብሔር ፈቅዶ፣ ነገር ግን በኤደን ገነት ውስጥ ደግሞ አንድ የዛፍ ፍሬ እንዳይመገብ ከልክሎ አስጠንቅቆ ነግሮ ሰውን በኤደን ገነት አስቀመጠው ይላል። ባይዘው በኤደን ገነት ውስጥ ሁለት ለሰው ልጅ የማይመገባቸው ወይም ደግሞ ለሰው ያልተፈቀዱ ዛፎች አሉ። አንዱ ክፉና ደጉን የምታሳውቅ የዛፍ ፍሬ ስትሆን፣ ሁለተኛዋ ደግሞ የሕይወት ዛፍ ናት። የሰው ልጅ ክፉና ደጉን የምታሳውቀውን ይችን የዛፍ ፍሬ እንዳይበላ ቢበላ ደግሞ ሞትን ሊሞት እንደሚችል ከእግዚአብሔር እንደሚለይ እግዚአብሔር አስቀድሞ አስጠንቅቆ አስተምሮ ነግሮት ነበር። ነገር ግን እግዚአብሔር አምላክ ከፈጠራቸው ወይም ደግሞ ከተፈጠሩ የምድር እንስሳት ውስጥ እባብ እጅግ ክፉና ተንኮለኛ ነበር ይላል። ይህ ክፉና ተንኮለኛ እባብ ወደ አዳምና ወደ ሔዋን መጥቶ ጥያቄ ጠየቀ። እግዚአብሔር አምላክ ምንን ፈቀደላችሁ? ምን ሳላችሁ? ምን እንድትበሉ ምን እንዳትበሉ ከለከላችሁ? ብሎ ሴቲቱን ጠየቃት ይላል መጽሐፍ ቅዱስ። በዚያን ጊዜ እባብ ይህንን ፈቅዶልናል፣ ይህንን አልፈቀደልንም፣ ክፉና ደጉን ከምታሳውቀው ዛፍ ፍሬ እንዳንበላ ከልክሎናል፣ ብንበላ እንደምንሞት ነግሮናል ብላ ስትለው አትሞቱም፣ እንደ እግዚአብሔር ትሆናላችሁ፣ ይህንን ስለሚያውቅ ነው የከለከላችሁ በማለት ሴቲቱን ሰበካት፣ ሴቲቱን ነገራት፣ ሴቲቱን በእርግጥ አረጋግጦ ነገራት። ሔዋንም የእባቡን ምክር ሰምታ በእባቡ ዓይን የሚታየውን በእባቡ ሐሳብ ውስጥ ያለውን ሐሳብ ተቀብላ እባቡ የነገራትን ነገር በልቧ ውስጥ አስቀምጣ የዛፉ ፍሬ ለመብላት የሚያጓጓ እንደሆነ የዓይን አምሮት ያዛት። እባቡም እንዳለው እንደ እግዚአብሔር መሆን እንችል ይሆን የሚልም ጉጉት ውስጧ መጣ። እባቡም እንዳለው እግዚአብሔር ደብቆን ዋሽቶን ሊሆን ይችላል፣ ምናልባት እንደ እግዚአብሔርም ልንሆን እንችላለን በሚል ሐሳብም የዛፉን ፍሬ ለመብላት የዓይን አምሮት መጣባት። ለመብላት ጓጓች። እባብ የነገራትን ለማድረግ አሰበች። ሌላ ጥበብ፣ እግዚአብሔር ያልሰጣት ሌላ ጥበብ እንደምታገኝም ገመተች፣ አሰበችና ሴቲቱ እርምጃ ወሰደች። የሴቲቱ እርምጃ ከፍሬው ወስዶ መብላት። እሷ ወስዳ በላች። ከበላች በኋላ አዳም ባለቤቷንም አበላችው። በዚያን ጊዜ አንድ ነገር ሆነ። ዓይናቸው ተከፈተ። ዓይናቸው ተከፈተ። ከጸጋ ዓይን ወደ ሥጋ ዓይን፣ በግልጽ በእግዚአብሔር ፊት ከመመላለስ ወደ መደበቅ፣ ጸጋ ከመልበስ ቅጠል ወደ ማገልደም፣ የእግዚአብሔርን ድምፅ ሲሰሙ እነሆ እዚህ ነን ብሎ ከመናገር ወደ መደበቅና ወደ መሸሸግ፣ ከእግዚአብሔር ፊት ወደ መጥፋት ሄዱ። ለምን ይሄ የሆነ ካልን እግዚአብሔር አምላክ አትብሉ፣ አታድርጉ ያላቸውን ትእዛዝ በማፍረስ ምክንያት፣ ለእግዚአብሔር ባለመታዘዝ፣ የእባብን ምክር በመቀበል እግዚአብሔር የደበቀን የሸሸገን ነገር አለ ብለው ሌላ ነገር ለማወቅ ከመፈለግ የተነሳ
እግዚአብሔር አትብሉ ያለውን የዛፍ ፍሬ በሉ። ከዚህ የተነሳ ከኤደን ገነት እንዲባረሩ ሆነ። እንደ እግዚአብሔር ትሆናላችሁ አላቸው። እንደ እግዚአብሔር አልሆኑም። አይናቸው ይከፈታል። አዎ አይናቸው ተከፈተ። ግን አይናቸው ሲከፈት ሀፍረት እንዲያዩ፣ እንዲደነግጡ፣ እንዲተፋፈሩ አደረጋቸው። ጸጋቸው እንዲገፈፍ አደረጋቸው። ክፉ ምክር፣ የቀና ቀናተኛ አውሬ በነሱ መባረክ፣ ከእግዚአብሔር ጋር ባላቸው ህብረት የቀና እባብ በነሱና በእግዚአብሔር መካከል ጣልቃ ገባ። ዛሬም እንደዚህ እንደ አዳምና እንደ ሔዋን ከፍጥረት ዓለም ወይም ከአዳምና ከእግዚአብሔር ታሪክ እንደምንማረው በእኛና በእግዚአብሔር መካከል ጣልቃ የሚገባ ክፉ መካሪ አለ። በእኛና በእግዚአብሔር ህብረት የሚቀና 24 ሰዓት ዙሪያችንን የሚፈልገን ዲያብሎስ አለ። በዚህ በእግዚአብሔርና በአዳምና በሔዋን መካከል ጣልቃ ገብቶ ጸጋቸውን ከገፈፈ፣ ከእግዚአብሔር ጋር ካጣላ፣ ከገነት እንዲወጡ ካስደረገ በኋላ ጠላት የራሱን ዓላማ ፈጸመ። ይህን ፍሬ ከበሉ በኋላ የሆነው ምንድን ነው? እግዚአብሔር ወዴት ናችሁ? አዳም ወዴት ነህ ብሎ ሲመጣ አዳም ተደብቄያለሁ አለ። ፈርቼ ተደብቄያለሁ። ለምን? ከዚያ ከተከለከለ የዛፍ ፍሬ በላህን? አዎ በላው። ለምን? የሰጠኸኝ ሴት አንቺ ለምን እንዲህ አረግሽ ተብላ ስትጠየቅ እባብ አሳሳተኝ አለች። ተመልከቱ፣ አንዱ በአንዱ ሲያመካኝ ያጠፉትን ጥፋት ሊያካክስ የሚችል ምንም እውነት ከነሱ ውስጥ ሊወጣ አልቻለም። ነገር ግን ምክንያት ለዚህ ይሄ ምክንያት ነው ብለው ምክንያትን መደርደር ጀመሩ። ይሄው እስካሁን ድረስ ሰው ምክንያታዊ ነው። ምክንያት ይጠቅሳል። ለምን ይሄን አረክ፣ እንዴት እንደዚህ ሆነ ቢባል በዚህ በዚያ ምክንያት እያለ ይጠቅሳል። ለምን? ከመጀመሪያው ጀምሮ ገና ሰው ልጅ በውድቀት ውስጥ ምክንያትን ለመደ። ይህ ምክንያት በሰው ውስጥ ሲተላለፍ እናያለን። ስለዚህ እግዚአብሔር አንድ ውሳኔ ወሰነ። የእግዚአብሔር ውሳኔ ምንድነው? ከኤደን ገነት ትባረራለህ፣ ሞትን ትሞታለህ ብሎ ቀድሞም ተናግሮ ስለነበረ እግዚአብሔር እንደ ቃሉ ይከተሉትን ውሳኔዎች ወሰነ። በእባቡ ላይ እግዚአብሔር ከእንስሳት ከምድር ላይ ካሉ እንስሳት ሁሉ ተለይተህ የተረገመ ትሆናለህ አለው። እርግማንን በእባብ ላይ ያደረገ። የተረገምህ ነህ፣ በሆድህ ትሄዳለህ፣ አፈር ትበላለህ፣ በአንተና በሴቲቱ ዘር መካከል ጠላትነትን አድርጌያለሁ ብሎ እግዚአብሔር ተናገረ። የተረገምህ ነህ፣ በሆድህ ትሄዳለህ፣ አፈር ትበላለህ፣ በአንተና በሴቲቱ ዘር መካከል ትልቅ የጠላትነት ነገር አድርጌያለሁ፣ ጠላትነትን አስቀምጫለሁ አለ። ሁለተኛ እግዚአብሔር ውሳኔ ያስተላለፈው በሴቲቱ ላይ ነው። ስትወልጂ አንቺም እኔ ያዘዝኩትን ትእዛዝ አፍርሰሽ የእባብን ምክር ሰምተሽ ይህንን አድርገሻልና ስትወልጂ ጭንቅሽ ይበዛል፣ ፍቃድሽ ወደ ባልሽ ይሆናል፣ እሱ ገይሽ ይሆናል፣ በጭንቅ በመከራ ትወልጃለሽ አላት። በአዳም ላይ የተወሰነ ውሳኔ ምድር ካንተ የተነሳ የተረገመች ትሆናለች። አስተውሉ። ምድር ከአንተ የተነሳ የተረገመች ትሆናለች። ትእዛዜን ተላልፈሃል። እኔ የነገርኩህን አላከበርክም። እባብ የነገርህን፣ እባብ የሰበከህን፣ እባብ ያስተማርህን የእባብን ትእዛዝ ፈጽመሃልና ከአንተ የተነሳ ምድር የተረገመች ትሆናለች። በሕይወት ዘመን ሁሉ በድካም ከምድር ላይ ትኖራለህ። እሾክና አሜከላ ታበቅልብሃለች። ወደ መጣበት ምድር ትመለሳለህ። አፈር ነህና ወደ አፈር ትመለሳለህ።
ብሎ እግዚአብሔር አምላክ ለአዳምና ለሔዋን ቁርበትን አድርጎላቸው ከኤደን ገነት አባረራቸው። ኤደን ገነትን በመብል ምክንያት አጡት። ሰውን በሙሉ ይዘውት ከኤደን ገነት ወጡ። በምን? በመብል ምክንያት። ይህ ከኤደን ገነት የወጣውና የተባረረው የሰው ልጅ በምድር ላይ ሲኖር ምድር የተረገመች በሱ ምክንያት ሆናለች። ምድር እሾህ አሜከላ የምታበቅል ሆናለች። በጥረት በግረት የሚኖርባት ሆናለች። ለምን ከተባለ ከአዳም የተነሳ ምድር ተረግማለች። ከአዳም የተነሳ የሰው ልጅ ወደ ምድር ተጥሏል። ከአዳም የተነሳ የሰው ልጅ ከኤደን ገነት ተባርሯል። በአዳምና በሔዋን በእባብ ስብከት ምክንያት ኤደን ገነትን የሰው ልጅ አጥቶታል፣ በምግብ ምክንያት። ታዲያ እግዚአብሔር የመጨረሻ ውሳኔም ሌላ ወስኗል። ይህ ከኤደን ገነት በምግብ በመብል ምክንያት በእባብ ስብከት ምክንያት የተባረረውን የወደቀውን የሰው ልጅ እንደገና በእምነት ምክንያት ወደ ገነት ወደ እግዚአብሔር መንግስት ወደ ጽዮን እንዲመለስ አንድ እግዚአብሔር ሌላ መንገድ አዘጋጀ። እሱን በሚቀጥለው የትምህርት ጊዜያችን አብረን እናያለን።